የጸጸቱ ግርግር መንስኤ የኑሮ ውድነት፣ የተጎሳቆለ ሕይወት፣ ያላስፈላጊ የስልጣን እንግልት። የታሪኩ ባለቤት ብርጋዴር ጀነራል መንግስቱ ነዋይ እንዲህ ይለናል። መፈንቅለ መንግስት አድርጌ የኢትዮጵያን ታላቅ ለውጥ ለማምጣት የወሰንኩት ወሩን ባላስታውሰውም ከአንድ ዓመት በፊት ነው። አሁን ለተፈጸመው የመንግስት ለውጥ ሙከራ ማነሻው ብዙ ቢሆንም የበለጠው ያነሳሳኝ ግን ሐምሌ 24 ቀን 1952 ዓ.ም በሐረርጌ ጠቅላይ ግዛት በድሬዳዋ አውራጃ ድሬዳዋ ከተማ ሐምሌ 25 ቀን 1952 ዓ.ም ደግሞ በሐረር ጠቅላይ ግዛት የሐረር ጎታ አውራጃ ጉብኝት ባደረኩበት ጊዜ እኔ አብሬያቸው ተጉዤ ነበር። በዚህ ጉብኝት ላይ እቴጌ መነን፣ አልጋወራሽ አስፋ ወሰን፣ ራስ መስፍን ስለሺ፣ ደጃዝማች ክፍሌ አርጋቱና ከፍተኛ ባለስልጣናት መኳንንቶች ተገኝተዋል። ጃንሆይ ከድሬዳዋ ዙሪያ ገበሬዎችና የድሬዳዋ አቡጀዴ ፋብሪካ ላባደሮች ጋር ውይይት አድርገው ነበር። ከገበሬዎችና ከፋብሪካ አገልጋዮች ለጃንሆይ የቀረቡ ጥያቄዎችና ሮሮዎች እጅግ ከባድ ስለነበሩ ግርማዊ ጃንሆይን አስቆጥቶ ነበር። በዚህም የተነሳ የሐረር ጎታ ገበሬዎች ጃንሆይን ማናገር ስላልፈለጉ ከአውራጃው ገዢዎች ጋር ብቻ ተገናኝተው ተወያይተዋል። ግርማዊ ጃንሆይ በመጀመሪያው ጉብኝት ባለመርካታቸው እንደገና ከነሐሴ 15 ቀን 1952 ዓ.ም ጀምሮ የሐረር ከተማን ዙሪያ አውራጃ ለጉብኝት እቴጌ መነን፣ አልጋወራሽ አስፋ ወሰን፣ ራስ መስፍን ስለሺ፣ ሜጀር ጀነራል መርዓድ መንገሻ፣ ሜጀር ጀነራል ከበደ ገብሬን፣ ደጃዝማች ክፍሌን አርጋቱና እንዲሁም ሌሎች የክብር ተከታዮችንና ሌሎች ከፍተኛ ባለስልጣኖችንና መኳንንቶች አስከትሎ ጉብኝት አድርጓል። እኔም አብሬያቸው ነበርኩ። በተለይ ግርማዊ ጃንሆይ የሐረርጌ ዙሪያ አውራጃ ልዩ ስሙ አማሪሳ ቀበሌ በተባለ ቦታ ከሐረር ዙሪያ ተውጦ የተሰባሰቡትን ገበሬዎች ባናገሩበት ወቅት ገበሬዎች ልክ እንደ ድሬዳዋ ዙሪያ ገበሬዎች ከፍተኛ ሮሮ ያለውን ንግግር ከማድረጋቸውም በላይ በወቅቱ በነበረው ገዢዎች ይፈጸምባቸው የነበረውን ግፍ በዝርዝር አስረድተዋል። በዚህም የተነሳ ጃንሆይ ነሐሴ 15 ቀን 1952 ዓ.ም ወደ ሐረር ከተማ ተመልሰው በማግስቱ ነሐሴ 16 ቀን 1952 ዓ.ም የሐረር ከተማ ቤተ መንግስታቸውን የሹም ሽረት እርምጃ ወስደዋል። በዚህም መሰረት የሐረር ከተማና አውራጃ ገዢ የነበረው ሺህ አለቃ ብርሃኑ ደስታን ከስልጣን አባሮ በምትኩ ቀኛዝማች አስፋውን ኃይለ ማርያም የሐረር ከተማ አውራጃ ገዢ አድርጎ ሲሾሙ የድሬዳዋ አውራጃ ገዢን ከቦታው በማንሳትም በምትኩ ኮሎኔል ተሰማ ዝናህን የድሬዳዋ አውራጃ ገዢ አድርጎ በመሾም ለገበሬዎችና ለፋብሪካ ባላባደሮች ደግ ነበረ ያሰቡ በማስመሰል ነሐሴ 17 ቀን 1952 ወደ አዲስ አበባ ተመልሷል። ግርማዊ ጃንሆይ ከሐረር ጠቅላይ ግዛት በሐረር ድሬዳዋ ከተማ ጉብኝት ባደረጉበት ወቅት ከባላጋር ገበሬዎች ተውጣጡ ከመጡ ገበሬዎች ጋር ጃንሆይ በቀጥታ ውይይት አድርጎ ነበር። እኔም አብሬያቸው ነበርኩ። በተለይም ሐምሌ 24 ቀን 1952 ከድሬዳዋ አካባቢ የተውጣጡ ገበሬዎች ቁጥራቸው ከ120 ባይበልጡም ለጃንሆይ ያቀረቡት የነበረው የመራራ ብሶት እንዲሁም ነሐሴ 15 ቀን 1952 የሐረር ዙሪያ በአማሪሳ ቀበሌ የነበሩ ገበሬዎች ሮሮ በሰማው ጊዜ ተወደደም ተጠላ የመንግስት ለውጥ በኢትዮጵያ እንደሚያስፈልግ ወሰኝ መፈንቅለ መንግስት ለማድረግ ቆርጬ ተነሳሁ። ገበሬዎቹ ከተናገሩት ውስጥ ለመጥቀስ እኛ በስማችን ገበሬ እንባላለን፣ መሬቱን ባለቤቶች ደግሞ ጭሰኞች ነው ስማችን። ይህም ሆኖ መሬት አልባ ገበሬዎች ነን።
የእርሻ መሬትን በመሬት ከበርቴዎች በመያዝ ዓመት ሙሉ አርሰን የምናገኘው እህል የምንካፈለው ለባለ መሬት ነው። ይህ ሆኖ መንግስት አያውቁም። መንግስት የሚያውቀው በየዓመቱ ግብር ደረሰኝ እንጂ በሌላ አያውቀንም። ግብር አንከፍልም ብንል ደግሞ መሬት ባይኖረንም አርሰህ ትበላለህ በሚል ሰበብ ከኑሯችን እያፈናቀሉን ለብዙ ዓመታት ያለ ፍርድ ያስሩናል። ከዚህም አልፎ በግፍ ግርፋት ይፈጸምብናል። በዚህ የተነሳ ብዙ ገበሬዎች ወደ ጅቡቲ፣ ወደ ሶማሌ ተሰደዋል። የተወሰኑ ደግሞ ጠመንጃ ይዘው በሽፍታነት ተሰማርተዋል። በገዛ ምድራችን ባርነት፣ በሽታ፣ ድንቁርና፣ ድህነት፣ ብዝበዛና ጭቆና ተሸክመን በመከራ ዓለም እየኖረን ብሎ እንዱ ገበሬ ሲናገር የተቀሩት ገበሬዎች ሁሉም እንባ በእንባ ሆኑ። ሌላኛው ገበሬም ተመሳሳይ ኑሮ አሰማ። አሁን ያለነው በባሪያነት ዓለም ነው ወይስ ነፃነት አለን? ነፃነት ማለት ምን ማለት እንደሆነ እርሱ በንጉስነቱ ያውቃሉ ወይ? እኛ የሐረርጌ ጠቅላይ ግዛት ገበሬዎች የሚፈጸምብን ግፍና በደል ከልክ ያለፈ ነው። መሬት አልባ ሆኜ የዓመት ግብር አልገብርም ብሎ የተናገረ ገበሬ ታድኖ በፖሊሶች ተይዞ ለብዙ ዓመታት ወንበዴ ተብሎ ይታሰራል። በዚህ ምክንያት የስንት ገበሬዎች ቤተሰብ እንደተበታተነ ቤት ይቁጠረው በሚሉበት ጊዜ ስብሰባው ወደ ሁከት ተለወጠ። ባለመረጋጋቱም ተበተነ። በዚሁ ዕለት የተወሰኑ ገበሬዎች በፖሊስ ተይዘው ታሰሩ። ከጃንሆይ ጋር 1947 ዓ.ም ጀምሮ በመላ ኢትዮጵያ ለስራ ጉብኝት ተዘዋውሬያለሁ። ከጎጃም ገበሬዎች፣ ከሲዳማና ባሌ ገበሬዎች፣ እንደራሴዎች፣ በአጠቃላይ ገዢዎች፣ በመሬት ባለቤት ባለርዕዮቶች የሚደርስባቸውን ግፍ በተለያዩ አሳዛኝ ቃላት ለጃንሆይ እንባ ጭምር አቤቱታ ቢያቀርቡም ጃንሆይ የሰጡት መፍትሄ የለም። ከገበሬው በተጨማሪ የከተማው ነዋሪዎች አብዛኞቹ ቤት አልባ ከመሆናቸውም በላይ የከተማ መሬት በመሬት ባለቤትነት በመያዙ ጥቂት ሰዎች አብዛኛው ሕዝብ በማሰቃየት ላይ እንደሚገኙ አዲስ አበባ፣ የደብረ ማርቆስ፣ የደሴ፣ የሐረር፣ የጅማ፣ የነቀምት ከተማ ነዋሪዎች፣ ሌሎች ማውራጃ ከተማ ነዋሪዎች ተመሳሳይ ጥያቄና አቤቱታ ለጃንሆይ አቅርቦ የተሰጠው መልስም ሆነ መፍትሄ የለም። የባጌ ምድር ጠቅላይ ግዛት ገበሬዎች አብዛኞቻቸው ግብር አንገብሩም፣ መሬት አልባ ሆነን አንኖርም በማለት በሽፍታነት ጫካ የገቡት ገበሬዎች ቁጥር በጣም ብዙ ናቸው። እኔ ከጃንሆይ ጋር በመላ ኢትዮጵያ ተዘዋውሬ የአብዛኛውን ሕዝብ ስሜት ተገንዝቤያለሁ። መንግስት ለውጥ አስፈላጊ መሆኑን የተናገርኩበት ራሱ ከኢትዮጵያ ሕዝብ በመሆን አሁን ባለፈው ሞክሬ ያልተሳካው መፈንቅለ መንግስት ሙከራ አድርጌያለሁ። ለጃንሆይ ከሕዝብ የሚቀርቡትን ጥያቄዎች በጣም ብዙ ናቸው። ነገር ግን የሚሰጠው መፍትሄ ግን በጣም አናሳ ነው። ለምሳሌ ያለ አግባብ አንድም ጥፋት ሳይኖረው አፈር ግብር አልከፍልም ብለሃል ተብሎ 5 ዓመት ሙሉ ታሰርኩ። በዚህ ምክንያት ቤተሰቦቼ ተበታትነዋል። ሚስቴ ከሌላ ሰው ወልዳለች። የወረደችን ገዥ በኩራትና በትዕቢት ተወጥሮ ከሰው ልጅ ቀርቶ ከአውሬ እኩል ይመለከተናል። ያለ አግባብ አስሮ ያስገርፈናል። ወረዳውም ለቀን እንድንሰደድ ከዚህም አካባቢ በአጭር ጊዜ ውስጥ ጥፉ ተብለን ዜግነት አልባ ሆነናል። እየተንከራተተን ነው። ፍትህ የለም፣ ርህራሄ የጎደለው ግፍ ይፈጸምብናል የሚሉና የመሳሰሉ ጥያቄዎች ከተለያዩ ጠቅላይ ግዛቶች ለጃንሆይ ቀርቦ ምንም አይነት መልስ ሳይሰጧቸው ታልፏል። ሌላው ቀርቶ ለክብር ዘበኛና ለጦር ሰራዊት፣ ለፖሊስ ሰራዊት ከመንግስት የሚከፈለው ደሞዝ በጣም ዝቅተኛ በመሆኑ ወታደሩም በተለያዩ ጊዜያት የደሞዝ ጥያቄ ያቀርቡ ነበር። ይህን ጉዳይ
ለግርማዊነታቸው አቅርበን የተሰጠን መልስ ይህ ጥያቄ የቀረበው ከተራ ወታደር ሳይሆን በሐረር ጦር አካዳሚና በሁለታ ገነት የሚሰለጥኑ መኮንኖች መሆኑን አርፋችሁ ቁጭ በሉ ተብለናል። ከላይ የተዘረዘሩት የኢትዮጵያ ሕዝብ ሮሮዎችና አስፈሪ ጭቆናዎች መወገድ የሚችሉት አሁን ስልጣን ላይ ያለው የዘውዱ አገዛዝ ተወግዶ በሕዝብና በምሁራን አመኔታ ያለው መንግስት በኢትዮጵያ ለመመስረት የዛሬ 3 ሳምንት የተፈጸመውን መፈንቅለ መንግስት አድርጋለሁ። የታሪኩ ባለቤት ጀነራል ግርማዊ ጀነራል ብርጋዴር ጀነራል መንግስቱ ነዋይ። መልካሙን ሁሉ ተመኘው።